ሁላችሁም የዩቲዩብ ቻናል መክፈት ትችላላችሁ። እንዴት በቀላሉ በሞባይላችን ብቻ በመጠቀም እንዴት የዩቲዩብ ቻናል መክፈት እንችላለን የሚለውን አብረን ስቴፕ ባይ ስቴፕ እናያለን። እስከ ቪዲዮ መጨረሻ አብራችሁን በመቆየት ቪዲዮን ላይክ፣ ሰብስክራይብ በማድረግ ቪዲዮን እንጀምራለን። አብራችሁን ቆዩ። እሺ፣ በመጀመሪያ አንድ የዩቲዩብ ቻናል ለመክፈት ጉግል አካውንት ወይም ጂሜል አካውንት ያስፈልገናል። ይህን ጂሜል ወይም ጉግል አካውንት እንዴት መክፈት እንችላለን የሚለውን የመጀመሪያው ስቴፓችን ይሆናል። እሱን በጥሞና ተከታተሉኝ። በመጀመሪያ ጉግል አካውንታችን እንከፍታለን። ጉግል ወይም ክሮም ወይም የተለያዩ ብሮዘሮች አሉ፣ እነሱን ከፍተን እንጠቀማለን። እኔ ኦፔራ ገባው። ኦፔራ ከገባው በኋላ የተለያዩ ኦፕሽኖች አሉ። እኔ ጉግል ብዬ እገባለሁ፣ ሰርች አደርጋለሁ። እዚህ ጋር አለ ጉግል። ከዛ እንደዚህ ጉግል ከገባን በኋላ ሰርች ባሩ ላይ ጉግል ወይም gmail.com ብለን እንገባለን። gmail.com ሰርች እናደርጋለን። ከዛ ሲቀጥል እንደዚህ ካመጣልን በኋላ gmail.com ላይ የመጀመሪያው ባር ላይ እንጫናለን። ጂሜል ያገኙ የሚል አለ፣ እሷን እንጫናለን። አንዴ ጂሜል ያገኙ የሚል አለ። ከዛ እናንተ ከፈለጋችሁ በአማርኛ ነው በእንግሊዘኛ ማድረግ ትችላላችሁ። በእንግሊዘኛ ለማድረግ እንዲገባን እዚህ ጋር ያለች አማርኛ የሚል አለ፣ እሷን አንዴ እንጫናታለን። ከዛ እንግሊዘኛ ዩናይትድ ኪንግደም እናደርገዋለን። ከዛ እንደምታዩት ያው በእንግሊዘኛ አምጥቶልናል። ከዛ ክሬት ዮር ጉግል አካውንት ይላል። ከዛ አሁን እዚህ ጋር ፈርስት ኔም አለ፣ ላስት ኔም፣ ዩዘር ኔም አለ፣ ፓስወርድ አለ፣ ኮንፈርሚንግ ፓስወርድ አለ። አሁን ስቴፕ ባይ ስቴፕ ሁሉንም እንሞላለን። በመጀመሪያ ፈርስት ኔማችሁን ትሞላላችሁ። አሁን ቴስት ነው፣ ይሄኛውን ስትጽፉ በቃ ማይጠፋባችሁ መሆን አለበት። አሁን ለምሳሌ እኔ በስሜ ነው የምጽፈው፣ ሙባ ናስር 11 ላለው ወይም 12 ልበለው፣ እናንተ የፈለጋችሁት ማለት ትችላላችሁ። እዚህ ጋር ፓስወርድ ነው የሚጠይቀን፣ ፓስወርዳችንን እንጽፋለን። እዚህ ጋር ምን ይላል? ዩዘር ኔም ስቴክን ታገኝለት። እሺ፣ ሙባ ናስር 260 እንለዋለን። ኔክስት ፓስወርዳችንን እንሞላለን የፈለግነውን። ከዛ እንደዚህ አድርገን ከጨረስን በኋላ ኔክስት የምትለዋን ነው የምንጫነው። ኔክስት እንላለን። ኔክስት ካልን በኋላ ይሄን የመሰለ እንትን ያመጣና ኢትዮጵያ መሆናችን ያው ራሱ ቬሪፋይ ያደርግልናል። ከዛ እዚህ ጋር ፎን ነምበር ይላል። ፎን ነምበራችንን እንሞላለን። ከዛ ፎን ነምበራችን ከሞላን በኋላ ኔክስት ነው የምንለው። ከዛ በኋላ በስልክ ቁጥራችን ባስገባነው ስልክ ቁጥር ቬሪፊኬሽን ኮድ ይልክልናል። ትንሽ መጠበቅ ነው። እንደምታዩት ቬሪፊኬሽን ኮድ ልኮልናል። 780758 ይላል። 780758 ይለናል። ከዛ ቬሪፊኬሽን ኮዳችን በቴክስት ነው የሚገባላችሁ። በቴክስታችሁ ከላከላችሁ በኋላ ቬሪፋይ ማለት ነው። ከዛ በኋላ ኦፕሽኖች አሉ። አሁን እዚህ ጋር ሪሲቭ ኢሜል አድሬስ ይላል። ኢሜል አድሬሳችንን እናስገባለን። ቅድም የሞላነውን ሙባ ናስር 260 260 እዚህ ጋር የተወለዳችሁበትን ነምበር ምናምን ጀንደር ምናምን እሱን ትሞላላችሁ በአግባቡ። መንዝ የተወለዳችሁበት መንዝ ምናምን
ሁሉንም ነገር እያንዳንዱ ትሞሉና ይር ምናምን እያንዳንዱ ነገር በአግባቡ ትሞላላችሁ። ጀንደር እዚህ ጋር ጀንደር አለ ሜል። ከዛ በኋላ ኔክስት ማለት ነው። እዚህ ጋር አልጨረስኩትም። ሙባናስር @gmail.com አለች ረስቻት ነው ሶሪ። ኔክስት እንላለን። ከዛ ይሄን ከሞላን በኋላ yes I am in get more for your number for example your number user ምናምን። ከዛ በኋላ እዚህ ጋር yes I am እንለዋለን። ከዛ ፕራይቬት ፖሊሲ ምናምን አለ። እነሱን አይ አግሪ ስንል ቀጥታ ጉግል አካውንታችንን ከፈተን ማለት ነው። አይ አግሪ እንለዋለን። ጉግል አካውንታችንን ከከፈትን በኋላ ቀጥታ የምንገባው ጉግል ክሮም ላይ ነው። ጉግል ክሮም ላይ እንገባለን። ጉግል ክሮም ላይ ከገባን በኋላ እዚህ ጋር ሰርች በተኑ ላይ youtube.com እንላለን። youtube.com እንላለን። ከዛ ሰርች እንላለን። እዚህ ጋር youtube.com ብለን youtube.com ላይ ሰርች እንላለን። ከዛ በኋላ ቀጥታ እንደዚህ YouTube እንትን ውስጥ ይከተናል። ከዛ በኋላ ቀጥታ ምናነቀው እዚህ ጋር ሲንግን የምትላለች ሲንግን የምትለዋን አንድ ጊዜ እንጫናታለን። ከዛ ሲንግን እንልና የቀደሙን የከፈትነውን አካውንት እንከታለን ማለት ነው። ሲንግን ስንል እዚህ ጋር ቅድም የከፈትነውን አካውንት እናስገባለን ማለት ነው። ሳይን ኢን ይላል ቱ ኮንቲኒዩስ ዩቲዩብ ይላል። እዚህ ጋር ቅድም የከፈትነውን የዩቲዩብ አካውንታችንን እንሞላለን ማለት ነው። እኔ የከፈትኩት አካውንት ሙባ ናስር 260@gmail.com ነው። @gmail.com ብለን እንገባለን ማለት ነው። እዚህ ጋር ሁለቴን የጻፍኩት ሶሪ 260 ብለን እንገባለን ማለት ነው። ከዛ በቀጥታ ኢንተር ዮር ፓስወርድ ይለናል። ፓስወርዳችንን እንሞላለን። ፓስወርዳችንን ከሞላን በኋላ እዚህ ጋር ኔክስት የምትል ምልክት አለች። ኔክስቷን አንዴ እንነካታለን። ከዛ አካውንታችንን አሁን ዩቲዩብ ግዴታ በጉግል አካውንት ስለሚሰራ ነው። ዩቲዩብ ማንኛውም ዩቲዩብ ስንከፍት ግዴታ ጉግል አካውንት ያስፈልገናል። ስለዚህ ጉግል አካውንታችንን መጀመሪያ ማስመዝገብ አለብን ዩቲዩብ ድረገጻችን ላይ። ከዛ በኋላ ነው ወደ ቻናሉ ወደ መክፈቱን ወደ ስቴፕ ባይ ስቴፕ የምንሄደው ማለት ነው። እዚህ ጋር አሁን አካውንት ቅድም የከፈትንበትን አካውንት እያስገባን ነው። ቀጥታ እንደዚህ ያስገባናል። ከዛ በኋላ እዚህ ጋር በእንደዚህ መልኩ ያመጣልናል። ከዛ በኋላ ዴስክቶፕ ሞድ ላይ አድርጉት። ዴስክቶፕ ሞድ ላይ ማድረጋችሁን እንዳትረሱ ምን ጊዜም። ዴስክቶፕ ሞድ ማድረግ ጥቅሙ ልክ እንደ ኮምፒውተር ይሆንላችኋል ሲስተማችሁ እና ቀላል የሆነ አጠቃቀም እንድንጠቀም ያደርገናል። ከዛ ዴስክቶፕ ሞዳችን ላይ ከገባን በኋላ እዚች ጋር የዩቲዩብ ወይም የእናንተን የጉግል አካውንት ያስገባችሁበትን ምልክት ትነካላችሁ። ከዛ በኋላ ዮር ቻናል የምትላለች መጀመሪያ ላይ እሱን አንድ እንነካታለን። ከዛ በኋላ እንደዚህ ካመጣልን በኋላ ከስተመር ቻናል የሚላለ እሷን አንድ እንነካታለን። ከዛ ቀጥታ ዩቲዩብ ስቱዲዮ ይወስደናል። ከዛ ዩቲዩብ ስቱዲዮ ካስገባን በኋላ እዚህ ጋር ኮንቲኒው ትላለች። ኮንቲኒው በላት። ከዛ በኋላ እንደዚህ ያስገባናል። እንደዚህ ካስገባን በኋላ እዛ ጋር ላይአውት ብራንድ ኤንድ ቤዚክ ኢንፎርሜሽን ይላል። አሁን ዩቲዩብ ቻናላችንን ቬሪፋይ እንዲያደርግልን ቀጥታ ሴቲንጓን እንነካታለን። እዚህ በታች በኩል ሴቲንግ አለ። እሷን አንዴ እንነካታለን። ሴቲንግ አለች እዚህ ጋር እሷን አንዴ እንነካታለን። ከዛ እዚህ ጋር ጀነራል ቻናል አፕሎድ ዲፎልት ምናምን ብዙ ነገሮች አሉ። ቀጥታ እዚህ ጋር የምንገባኛ ከዚህ ጋር ስንጀምር ቻናል ላይ እንገባለን።
ቻናል ላይ ስንገባ ቤዚክ ኢንፎርሜሽን፣ አድቫንስ ሴቲንግ እና ፊቸር ኤሊጂብል ዩቲዩብ ቻናላችንን ኤሊጂቢሊቲስ እንዲያደርግልን ቀጥታ የምንገባው ፊቸር ኤሊጂቢሊቲ ወይም ቤዚክ ኢንፎርሜሽን መጀመሪያ ነው። ቤዚክ ኢንፎርሜሽን ስንሞላ ካረንት ኦፍ ሬሲደንት አለ። አሁን በእኛ ሀገር ዩቲዩብ ኢትዮጵያን ሀገር ሞኔታይዝ አያደርግልንም፣ አይከፍለንም። ስለዚህ ካረንት ኦፍ ሬሲደንት በሌላ ሀገር እንሞላዋለን። አሁን አልጄሪያ ከፈለጋችሁ፣ ኬንያ ከፈለጋችሁ የፈለጋችሁትን መሙላት ትችላላችሁ። ግን አብዛኛው ኢትዮጵያውያን የሚጠቀሙት ዩናይትድ ኪንግደም ነው፣ ዩናይትድ ስቴትን እንመርጣለን። ከዛ እዚህ ጋር ኪወርድ አለው። ዩቲዩባችሁ የምትለቁት ቪዲዮ እንዲታይላችሁ ስለምን እንደምትሰሩ በቃ ያለውን የቪዲዮዎቹን እና ቪዲዮዎቻችሁ ቶሎ እንዲታይላችሁ እዚህ ጋር ኪወርድ ትፈልጋላችሁ። ለምሳሌ አሁን እኔ ስለ ምግብ መስራት ልፈልግ፣ ምግብ ነክ ነገሮችን ሰው ሰርች ሲያደርግ እንዴት ሊያገኘኝ ይችላል የሚለውን ነገር እዚህ ጋር ኪወርድ እንጽፋለን ማለት ነው። አሁን ለምሳሌ ፉድ እንላለን አንድ። ከዛ ምግብ ፓስታ፣ ሞኮሮኒ እንዴት ይሰራል እያልን እንደዚህ ማስገባት እንችላለን ማለት ነው። ይሄን ከጨረስን በኋላ ወደ አድቫንስ ሴቲንግ እንገባለን። አድቫንስ ሴቲንግ ላይ ስንገባ እዚህ ጋር ህፃናት ሊያዩት ይችላል አይችሉም ወይ ሁሉም ሰው ይኸው ነው። አሁን እኛ የፈለግነው ቪዲዮ ስንለቅ ህፃናት ያዩታል ወይም ሳያዩትም የሚለውን ነገር አንድ ላይ እናስገባለን ማለት ነው። ሌላ እዚህ ጋር ሰብስክራይብ ካውንታችሁ እንዲታይ ካልፈለጋችሁ እዚህ ጋር ማጥፋት ትችላላችሁ። ሰብስክራይብ ካውንታችሁን አድቨርታይዝመንት ምናምን ነው እዚህ ጋር፣ ሌላ ምንም የለውም ይሄ ነገር። ቀጥታ ወደ ፊቸር ኤሊጂቢሊቲ እንገባለን። ፊቸር ኤሊጂቢሊቲ ላይ ስንገባ እዚህ ጋር ዲፎልት ፊቸር ምትላለች ኢኔብል በርታለች። ፊቸር ዛት ሪኳየርድ ፎር ቬሪፊኬሽን ዩቲዩብ ቻናላችን ቬሪፊኬሽን እንዲያገኝ የምናስገባው እዚህ ጋር ኤሊጂብል ምትላለች፣ እሷ ጫናለን። እዚህ ጋር ኤሊጂብል ስንጫን ይሄን እንትን ያመጣልናል። ስለዚህ ቬሪፋይን ፎን ነምበር በስልካችሁ ቬሪፋይን እንዲደረግ የስልካችሁን ነምበር እዚህ ጋር በስልኬ ነው ቬሪፋይ እንዲደረግ የምፈልገው ነምበራችን እንደዚህ። አሁን እዚህ ጋር ቴክስት ሚ ቬሪፋይድ ኮድ በቴክስት ነው እንዲገባል የፈለከው ወይስ ኮል ሚ ወይስ ተደውሎልን ነው? እኔ አሁን በቴክስት ስለምፈልግ ቴክስት ላይ ነክቻለሁ። እዚህ ጋር ሰሌክት ዮር ካንትሪ ነው። ካንትሪያችንን እንመርጣለን። ኢትዮጵያ ነው። ኢትዮጵያን እንሞላለን። ኢትዮጵያ ወደ ላይ ነው ያለው። ኢትዮጵያ እንሞላለን። ኢትዮጵያ ስንሞላ የኢትዮጵያን ነምበራችንን እናስገባለን። ነምበራችንን በቀጥታ እናስገባለን። ነምበራችንን ካስገባን በኋላ ጌት ኮድ ማለት ነው፣ ኮዱን ላክልን ማለት ነው። ስለዚህ ኮዱን በቴክስት ይልክልናል ማለት ነው። ያው እንደምታዩት በቴክስት ልኮልናል። ኮዳችንን 6 ዲጂት ነው 57 19 ነው የኔ ኮድ። ከዛ ይሄኛው ሰብሚት ማለት ነው። ሰብሚት ስናደርግ ቀጥታ ፎን ነምበር ኢዝ ቬሪፋይ ኮንግራቹሌሽን ዮር ፎን ነምበር ሃዝ ናው ቢን ቬሪፋይ ይላል። ከዛ በኋላ ቀጥታ ይሄኛውን ባክ ብለን መውጣት ነው ማለት ነው። ባክ ብለን እንወጣለን። ከዛ በኋላ እንደቀደመው ያልማየ ኢኔብል ይለናል ማለት ነው። ኢኔብል ሲልልን እዚች ጋር በቃ ካሁን በኋላ ያለን የዩቲዩብ ቻናል ቬሪፋይ ሆኖልናል። ስለዚህ ሴቭ ብለን እንወጣለን ማለት ነው። ከዛ በኋላ ሌላ የሆኑትን ሴቲንጎች እናስተካክላለን ማለት ነው። አሁን እዚህ ጋር ብራንዲንግ አለ። ብራንዲንግ ላይ ፕሮፋይላችሁን ትቀይራላችሁ። ቼንጅ አለ፣ ሪሙቭ አለ። ሪሙቭ አድርገን ፕሮፋይላችንን ማስገባት እንችላለን። እዚህ ጋር ደግሞ ባክግራውንድ አለ። ከፕሮፋይላችን ጀርባ የሚሆነው ባክግራውንድ አለ። እሱን ሰሌክት እናደርግና ከጀርባው ምን መሆን አለበት የሚለውን ነገር እናስገባለን ማለት ነው። እዚህ ጋር አሁን እኔ ያዘጋጀው ፎቶ አለ፣ እሱን አስገባለሁ። እዚህ ጋር ያዘጋጀሁት አለ፣ እሱን አስገባለሁ። ከዛ ደን እላለሁ። ካስተካከልኩ በኋላ ደን እለዋለሁ።
ብለን ከጨረስን በኋላ እዚህ ጋር እንደምታዩት ባነር ኢሜጃችንን ያመጣል። ቪዲዮ ወተርማርክ ማለት ደግሞ ቪዲዮአችሁ ሲያልቅ ወይም ልክ ሊጀምር ሲል አለ አይደለ ወይ ዩቲዩባችሁን ይሆናል ወይ ፎቶዋችሁን ወይ ፈለጋችሁትን ነገር። እኔ ግን አሁን ያዘጋጀው ፎቶ ዩቲዩብን እንዲገልጽልኝ ያዘጋጀው ፎቶ አለ ማለት ዩቲዩብ ሰብስክራይብ አድርጉኝ ምናምን የሚል አለ። እሱን ያዘጋጀው ፎቶ ስላለ እሱን አስገባለሁ። ይሄን አስገባለሁ ማለት ነው። እዚህ ጋር እንደምታዩት በትንሽዬ አሁን ኤንድ ኦፍ ዘ ቪዲዮ ይላል ወይ ከስተመር ስታርቲንግ ይላል ወይ ኢንተር ቪዲዮ ይላል። ቪዲዮአችሁ ሲገባ ወይም ቪዲዮአችሁ ሲያልቅ እኔ የምፈልገው አሁን ቪዲዮ ልክ ሲገባ ነው የምፈልገው። ከዛ በኋላ ይሄን ከጨረስን በኋላ ፐብሊሽ እዚህ ጋር የምትላለች ፐብሊሽ የምትለዋን እንጫናለን ማለት ነው። ለምክንያቱም ሰው ሴቭ ለማድረግ ፐብሊሽ የሚለውን ሰው የሚያይልን እዚህ ጋር ፐብሊሽ የምትላለች እሷን አንድ ጊዜ እንጫናለን። ብራንዲንጉን በዚህ መልኩ ጨርሰናል። ሌላ ብራንዲንጉን ሴቭ እያደረገልን ነው። ብራንዲንግ አሁን ጎቱ ቼንጅ ይላል ቼንጅ ፐብሊሽ በቃ እዚህ ጋር ሴቭ አድርግቶልናል ኦልሬዲ። ከዛ በኋላ ቤዚክ ኢንፎርሜሽን ይላል። ቤዚክ ኢንፎርሜሽን አለ። አሁን እዚህ ጋር ዳጉ ኢንተርቴይንመንት ነው። የፈለጋችሁትን መጻፍ ትችላላችሁ። እዚህ ጋር ብዕር ምልክት አለች። የፈለጋችሁትን ኔም መቀየር ትችላላችሁ። እዚህ ጋር ደግሞ የፈለጋችሁትን ኔም መስጠት ትችላላችሁ። እዚህ ጋር ዲስክሪፕሽን አለ። እዚህ ጋር ስለ ዩቲዩባችሁ የተለያዩ ዲስክሪፕሽኖችን መስጠት አለባችሁ። ባሰጡን ችግር የለውም ግን ግዴታም አይደለም። ዲስክሪፕሽን ብትሰጡ አሪፍ ነው እላለሁ። እዚህ ጋር ሊንካችን አለ፣ ቻናል ሊንካችን። እዚህ ጋር ኢሜል አድሬሳችን አለ። ኢሜል አድሬስ መክተት ትችላላችሁ። ሌላ ኢሜል አድሬስ ለምሳሌ የፌስቡክ አለ፣ የኢንስታግራም አለ፣ የቲክቶክ አለ። እነሱን እዚች ጋር መክተት ትችላላችሁ ማለት ነው። ሌላ ምንም በቀጣይ ቪዲዮዎች እየሰራን አብራችሁን ትሆናላችሁ ብዬ አስባለሁ። አሪፍ ነገሮችን አፕሊኬሽኖችን የተለያዩ ለዩቲዩብ ጀማሪዎች በሙሉ አሪፍ ነገር ይዤ እመጣለሁ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ምንም የምከፍሉበት ነገር የለም። አሪፍ ነገር ይዤላችሁ እመጣለሁ። ውድ የቻናል የቤተሰቦች የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ባባይ።